መጽሐፍ ቅዱስ የጴንጦች አይደለም። ምን ልትሉን ትችላላችሁ? አው ድጋሚ ላለው መጽሐፍ ቅዱስ የጴንጦች አይደለም። ለምን እንዳልኳችሁ መጨረሻ ላይ አወራችኋለሁ። ከዛ በፊት ግን ስለ መጽሐፍ ቅዱስ አንዳንድ ነገር ልበላችሁ። መጽሐፍ ቅዱስ ማለት ሰው እንዲተዳደርበት፣ መንገዱን እንዲያይበት፣ ህይወቱን እንዲቀርጽበት ከእግዚአብሔር የተሰጠ ትልቅ እውነት ነው፣ ትልቅ መመሪያ ነው። ሰው በዚህ ምድር ላይ ሲኖር በደመ ነፍስ አይደለም የሚመላለሰው። ምክንያቱም እግዚአብሔር ፍቃድ የሚባል ነገር ሰጥቶናል፣ ነፍስ የሚባል ነገር ሰጥቶናል። ስለዚህ በደመ ነፍስ አይደለም መመላለስ ያለብን። እንስሳት ናቸው በደመ ነፍሳቸው የሚመላለሱት። ስለዚህ በዚህ ምድር ላይ ስንኖር በምን አይነት መንገድ መመላለስ እንዳለብን፣ ህይወታችንን ምን መምሰል እንዳለበት፣ ነጋችንን እንዴት ማየት እንደምንችል፣ እንዴት ማለም፣ እንዴት ማቀድ፣ እንዴት ፕላን መያዝ እንዳለብን እንደምንችል የሚነግረን እግዚአብሔር በመጽሐፍ ቅዱስ በኩል ነው። ስለዚህ ከሱ ጋር ተስማምተን መኖር የምንችለው፣ ከሱ ጋር ህብረት ማድረግ የምንችለው፣ ፈጣሪያችንን ማወቅ የምንችለው በመጽሐፍ ቅዱስ አማካኝነት ነው ማለት ነው። አብዛኞቻችን ወይ ሁላችንም ፈጣሪ እንዳለን እናውቃለን። በሆነ አካል እንደተፈጠረን እናመናለን፣ እናውቃለን። ስለዚህ ፈጣሪ ማን እንደሆነ፣ ፈጣሪ ለኛ ምን እንደሚያስብ፣ ከፈጣሪያችን ጋር ደግሞ በምን አይነት መንገድ መሄድ እንዳለብን፣ እሱን እንዴት ማየት እንዳለብን፣ እንዴት መከተል፣ እንዴት መስማት እንዳለብን የሚነግረን እግዚአብሔር በቃሉ በኩል ነው ማለት ነው። ስለዚህ መጽሐፍ ቅዱስ ማለት ዛሬያችንን የምናይበት፣ ነጋችንን ደግሞ የምንቀርጽበት፣ ህይወታችን የሚተዳደርበት ህግና ደንብ ነው ማለት ነው። አሁን ብዙ መስሪያ ቤት ስትሄዱ የራሱ የሆነ ህግና ደንብ አለው። እንደዛው ሁሉ ህይወታችን የራሷ የሆነ ህግና ደንብ አላት። በምን አይነት መልኩ ነው የምትተዳደሩ? እንደዛ ሁሉ ህይወታችን ህግና ደንብ አላት። ስለዚህ የህይወታችን ህግና ደንብ ደግሞ በመጽሐፍ ቅዱስ አማካኝነት ነው ማለት ነው የሚወሰነው፣ የሚቀረጸው። ስለዚህ እግዚአብሔር መጽሐፍ ቅዱስን ሲሰጥ ለአንድ አካል አይደለም፣ ለአንድ ሰው አይደለም፣ ለሆነ ሰው ብቻ አይደለም፣ ለሆነ ሃይማኖት ብቻ አይደለም፣ ለሆነ ሀገር ብቻ ሲሆን የሰጠው ለዓለም ሁሉ፣ ለሰው ሁሉ ነው። ምክንያቱም መጽሐፍ ቅዱስ ማለት በዚህ ምድር ላይ ስንኖር ህይወታችንን የምናይበት እውነታ ነው፣ ህይወታችንን የምንቀርጽበት እውነታ ነው። ስለዚህ መጽሐፍ ቅዱስ የሚያስፈልገው ለአንድ አካል ብቻ ሳይሆን ለሁሉም ሰው። ለምሳሌ በህይወት ለመኖር በጣም ውሃ እንደሚያስፈልገን ሁሉ፣ አየር እንደሚያስፈልገን ሁሉ፣ ምግብ እንደሚያስፈልገን ሁሉ ልክ እንደዛው መጽሐፍ ቅዱስን በጣም ያስፈልገናል። ያለ መጽሐፍ ቅዱስ መኖር አንችልም። ያለ መጽሐፍ ቅዱስ መመላለስ አንችልም። ምክንያቱም መጽሐፍ ቅዱስ ማለት ከፈጣሪያችን ጋር የምንገናኝበት ነው፣ ድምፁን የምንሰማበት ነው፣ ፍቃዱን የምናይበት መንገድ ስለሆነ ያለ መጽሐፍ ቅዱስ ምንም ልናደርግ አንችልም። ያለ መጽሐፍ ቅዱስ ነገን ማየት አንችልም። ስለዚህ መጽሐፍ ቅዱስ ውሃ፣ ምግብ እና አየር ለህይወታችን ከሚያስፈልገው በላይ ያስፈልገናል ማለት ነው። ለዛ ነው ቅድም ለጴንጦች ብቻ የተሰጠ ስጦታ አይደለም ብዬ አልኳችሁ። ስለዚህ ነው ጴንጦች ለሁሉም ሰው እንደሚያስፈልግ አውቀን ለሰዎች ሼር ማድረግ ያስፈልጋል። ይሄን እውነታ፣ ይሄንን ቃል ለሰዎች ለብዙዎች ማሰራጨት ማዳረስ ይኖርብናል። ምክንያቱም እኛ ያረፍንበትን፣ እኛ ከፈጣሪያችን ጋር የተገናኘንበትን፣ የታረቅንበትን ይህን ትልቁን ስጦታ ለብዙዎች ለአህዛብ ማዳረስ ይኖርብናል እላለሁ። አመሰግናለሁ።